የጥቁር አንበሳው ስፖንጅና ሚስጥራዊው የእስር ቤት ህይወት። እጆቻቸው በሺዎች የሚቆጠሩ ኢትዮጵያውያንን ከሞት አፋፍ መልሰዋል። እውቀታቸው ለሀገሪቱ የሕክምና ስርዓት መሰረት ጥሏል። ነገር ግን ይህ ታላቅ ባለሙያ ህይወቱ ያለፈው በክብር በሚገባቸው ሆስፒታል አልጋ ላይ ሳይሆን በእስር ቤት ስቃይና እንግልት ውስጥ ነበር። ፕሮፌሰር አስራት ወልደየስ ማን ናቸው? ለምንስ ከቀዶ ጥገና ክፍል ወጥተው ወደ እስር ቤት ተወረወሩ? ዛሬ በወንጀል ፈለግ የዚህን ድንቅ ኢትዮጵያዊ አሳዛኝና ሚስጥራዊ የህይወት ታሪክ እንመረምራለን። የህክምናው ፋና ወጊ። ፕሮፌሰር አስራት በ1920 ዓ.ም በአዲስ አበባ ነው የተወለዱት። በህክምና ትምህርታቸው እጅግ ጎበዝ የነበሩ ፕሮፌሰሩ በኢትዮጵያ የመጀመሪያው የቀዶ ጥገና ስፔሻሊስት ወይም ሰርጀን ለመሆን በቅተዋል። በ10 ዓመታት በጥቁር አንበሳ ሆስፒታል ሲያገለግሉ ተማሪዎቻቸው ስፖንጅ እያሉ ይጠሯቸው ነበር። ምክንያቱም ደግሞ እውቀታቸው እንደ ስፖንጅ የማይጠገብና ሁሉንም አዳራሽ ስለነበር ነው። የታላቁ ንጉሠ ነገሥት አፄ ኃይለ ሥላሴ የግል ሐኪምም ነበሩ። ከህክምና ወደ ትግል። ነገር ግን በ1980ዎቹ መጀመሪያ ላይ የሀገሪቱ ፖለቲካ አቅጣጫ ሲቀይር ፕሮፌሰር አስራት ዝምታን አልመረጡም ነበር። በተለይ የኢትዮጵያ አንድነት አደጋ ላይ ወድቋል ብለው ባመኑበት ወቅት የሙያ ካባቸውን አውልቀው የህዝብ ድምፅ ለመሆን ወሰኑ። በመላው አማራ ህዝባዊ ድርጅት ወይም መአህድ በመመስረት የፖለቲካ ትግል ውስጥ ገቡ። ይህ ውሳኔያቸው ግን ከመንግስት ጋር ትልቅ ግጭት ውስጥ ከተታቸው። የእስር ቤት ስቃይና ሚስጥራዊ ህመም ዘ ሰፈሪንግ። በ1986 ዓ.ም በቁጥጥር ስር ውለው ለዓመታት እስር ቤት ቆዩ። በእስር ቤት በነበሩበት ወቅት ጤንነታቸው በከፍተኛ ሁኔታ መታወክ ጀመረ። ብዙዎች እንደሚሉት የፕሮፌሰሩ ህመም ተገቢውን የህክምና ክትትል ባለማግኘቱ እየተባባሰ ሄዷል። በእስር ላይ ሳሉ የልብ ህመምና ሌሎች ከእድሜያቸው ጋር የማይመጣጠኑ የጤና እክሎች ገጠሟቸው። መንግስት ወደ ውጭ ሀገር ሄደው እንዲታከሙ የፈቀደው ግን ህይወታቸውን ለማዳን በማይቻልበት ደረጃ ላይ ሲደርስ ነበር። የመጨረሻዎቹ ቀናትና መርዶ። ለህክምና ወደ አሜሪካ ቢሄዱም በደረሰባቸው ከፍተኛ እንግልት የጤና መታወክ ምክንያት ግንቦት 6 1991 ዓ.ም በተወለዱ በ71 ዓመታቸው ህይወታቸው አልፏል። አስክሬናቸው ወደ ኢትዮጵያ ሲመለስ አዲስ አበባ ታይቶ በማይታወቅ የለቅሶ ማዕበል ተውጣ ነበር። ህዝቡ የደሃው አባት የሀገር ኩራት እያለ በታላቅ ክብር ተሰናብቷቸዋል። ያልተመለሱ ጥያቄዎች። የፕሮፌሰር አስራት ሞት ተፈጥሯዊ ነበር ወይስ የታቀደ ቀስ በቀስ ግድያ? በእስር ቤት የደረሰባቸው እንግልት ሆን ተብሎ ጤንነታቸው እንዲያጣ ለማድረግ የተደረገ ሴራ ነበር የሚሉ ጥያቄዎች እስካሁን ድረስ በታሪክ ተመራማሪዎችና በደጋፊዎቻቸው ዘንድ ይነሳሉ። ፕሮፌሰር አስራት በሰሩት ስራና በከፈሉት መስዋዕትነት ዛሬም በኢትዮጵያውያን ልብ ውስጥ ሕያው ናቸው። የእርሳቸው ታሪክ የጽናትና የሀገር ፍቅር መማሪያ ነው። እናንተ ስለ ፕሮፌሰር አስራት ምን ታውቃላችሁ? ሞታቸውስ እንደ ኢንጂነር ስመኘው ሁሉ ሚስጥር አለው ብላችሁ ታምናላችሁ? በኮሜንት አጋሩን። ይህ የወንጀል ፈለግ ነው። ሰብስክራይብ በማድረግ የጀግኖቻችንን ታሪክ አብረን እንዘክር። ሰላም ቆዩልኝ።